is going to be a second consecutive London Marathon victory for Tigist Assefa of Ethiopia, the third fastest woman. 2 hours, sub 2 hour territory. Not just, we thought if this was ever going to happen, it would be one athlete. ይህ የምትመለከቱት የማራቶን ውድድር የዓለምን የአትሌቲክስ ታሪክ ለዘላለም የቀየረ ነው። ጀግናው አበበ ቢቂላ በማራቶን የኦሎምፒክ መድረክ ቶኪዮ ላይ በ1964 ሲያሸንፍ 2 ሰዓት ከ12 ደቂቃ ከ12 ሰከንድ ነበር የገባው። ኢትዮጵያዊው ሪከርድ ሰባባሪ ኃይሌ ገብረስላሴ ማራቶንን እጅግ ፈጣን በሆነ ሰዓት ሲሮጥ በ2008 በርሊን ላይ 2 ሰዓት ከ03 ከ59 ፈጅቶበታል። ቀነኒሳ በቀለ የማራቶንን የምንጊዜም ፈጣን የሚባለውን ሰዓቱን ሲያስመዘግብ የሰዓት የኢትዮጵያ ብሔራዊ ክብረ ወሰን መሆኑንም እንዳትረሱ 2 ሰዓት ከ01 ከ41 ሰከንድ ፈጅቶበታል። አሁን የማራቶን ሰዓት ከ2 ሰዓት በታች ሆኗል። ሁለት የምስራቅ አፍሪካ አትሌቶች ኢትዮጵያዊው ዮሚፍ ቀጀልቻና ኬንያዊው ሴባስቲያን ሳዌ በለንደን ማራቶን ባሳዩት ተአምር እጅግ የሚደነቅ ታሪክ ሰርተዋል። ታዲያ ሚስጥሩ ምንድነው? አትሌቶቹ ምን ተመገቡ? የጠጡትስ ነገር ምንድነው? ጫማቸው እንዴት ያለ ነበረ? ደግሞስ ዶፒንግ ይጠረጠሩ ይሆን? ከ2 ሰዓት በታች ለመግባት ምን አይነት ልምምድ ሲሰሩ ቆዩ? ዛሬ ይሄንን ሁሉ እንፈትሻለን። በጥልቅ ትንታኔያችን ከ2 ሰዓት በታች ማራቶንን የመግባት ሚስጥርን እናያለን። እንዲህ አይነት ጥልቅ መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ ማድረግ አይርሱ። የሰው ልጅ ታሪክን የመቀየር አቅሙ የሚለካው አይቻልም ተብሎ በታሰቡ ድንበሮች ውስጥ አልፎ በመገኘቱ ነው። ከ1960ው የሮም ኦሎምፒክ በባዶ እግሩ በመሮጥ ታሪክ በጻፈው አበበ ቢቂላ ጀምሮ እንደ ኃይሌ ገብረስላሴና ቀነኒሳ በቀለ ያሉ የኢትዮጵያ የሩጫ ጀግኖች የማራቶንን አጥር ወደፊት ሲገፉ ኖረዋል። ሆኖም በውድድር ታሪክ የ2 ሰዓት አጥርን በመስበር በስፖርቱ ዓለም እንደ ትልቅ ምኞትና የማይደፈር ተራራ ይታይ ነበር። በ2026 የለንደን ማራቶን ግን ይህ ታሪክ በይፋ ተቀየረ። የመጀመሪያ የማራቶን ውድድሩን ያደረገው የ29 ዓመቱ ኢትዮጵያዊው ዮሚፍ ቀጀልቻ በድንቅ ብቃት ብሔራዊ ሪከርድ ሰብሯል። ዮሚፍ በማራቶን ጅማሮ 1 ሰዓት ከ59 ደቂቃ ከ41 ሰከንድ በመግባት በውድድር ታሪክ ከ2 ሰዓት በታች ያጠናቀቀ ሁለተኛው ሰው ሆኗል። የ31 ዓመቱ ኬንያዊው ሴባስቲያን ሳዌ ደግሞ 1 ሰዓት ከ59 ደቂቃ ከ30 ሰከንድ በመግባት አንደኛ ሆኗል። ዮሚፍ ከዚህ ቀደም በ3000 ሜትር፣ በ5000 ሜትር እና በግማሽ ማራቶን ያስመዘገባቸው ፈጣን ሰዓቶችና የብር ሜዳሊያዎች ቢኖሩትም በለንደን ያሳየው የመጀመሪያ ማራቶን ብቃት የኢትዮጵያን የማራቶን ታሪክ ወደ አዲስ ምዕራፍ ያሸጋገረ ሆኗል። የወንዶቹ ታሪካዊ ውጤት እንደተጠበቀ ሆኖ በሴቶች ውድድር ኢትዮጵያዊቷ ትዕግስት አሰፋ የለንደን ማራቶን ክብሯን በመጠበቅ አዲስ የሴቶች ብቻ የዓለም ክብረ ወሰን አስመዝግባለች። ወንድ አሯሯጮች በሌሉበት በዚህ ውድድር ትዕግስት 2 ሰዓት ከ15 ደቂቃ ከ41 ሰከንድ በመግባት ባለፈው ዓመት ያስመዘገበችውን ክብረ ወሰን በ9 ሰከንዶች አሻሽላለች። ከኬንያውያኑ ተቀናቃኞቿ ሄለን ኦቢሪና ጆይስሊን ጄፕኮስጌ ብርቱ ፍልሚያ ቢገጥማትም በመጨረሻዎቹ ሜትሮች የበላይነት አሳይታ በድል አጠናቃለች። ይህ የዓለም ምርጡ ሰዓት የተመዘገበበት የ2026ቱ የለንደን ማራቶን በውስጡ የያዛቸውን ጥልቅ ሚስጥሮች አብረን እንግለጥ። መቼም አይደፈርም የተባለውን ማራቶንን ከ2 ሰዓት በታች የመግባት ሚስጥር አብረን እንይ። የ2 ሰዓት አጥር መፍረስ በሰው ልጅ አካላዊ ብቃት ብቻ የመጣ ሳይሆን የበርካታ ዓመታት ሳይንሳዊ ምርምር ውጤት ነው። ለዚህ ታሪካዊ ስኬት ዋና ዋና ምክንያቶቹን እናያለን። አትሌቶቹ መጀመሪያ ያስተካከሉት የአመጋገብ ስርዓታቸውን ነው። የሞርተን የምርምር ቡድን አባላት ለ32 ቀናት በኬንያ ከሳዌ ቡድን ጋር በመቆየት በውድድር ወቅት የሚወስደውን የአመጋገብ ስርዓት መጠን እንዲለማመደው አድርገዋል። ሃይድሮጄል የተባለውን ቴክኖሎጂም አትሌቶቹ እንዲጠቀሙ አድርገዋል። አትሌቶች ያለምንም የጨጓራ መረበሽ በሰዓት ከ90 እስከ 120 ግራም ካርቦሃይድሬት እንዲወስዱ ተደርጓል። ሶዲየም ካርቦኔትም ተሰጥቷቸዋል። በከፍተኛ ፍጥነት ወቅት በጡንቻ ውስጥ የሚፈጠረውን የማቃጠል ስሜት የሚያረግብ የደም ማመጣጠኛ ሆኖ አገልግሏል። ይህን ንጥረ ነገር ከውድድሩ 2 ሰዓት በፊት መወሰዱ በደም ውስጥ ያለውን መጠን ውድድሩ ሲጀምር በከፍተኛ ደረጃ ላይ እንዲደርስ አድርጎታል። እዚህ ጋር አንድ ልነግራችሁ የምፈልገው ነገር ሳዌ ከውድድሩ በፊት ለቁርስ
2 ቁራጭ ዳቦና ሻይ በማር ብቻ የተጠቀመ ሲሆን ዮሚፍ ቀጀልቻ ግን ይህንን የሞርተን ስርዓት ሳይከተል ሁለተኛ መውጣት ችሏል። ሌላው የተጫሟቸው ጫማዎች ናቸው። በለንደን ለመጀመሪያ ጊዜ ለውድድር የቀረበውና $500 ዋጋ ያለው አዲዳስ አዲዜሮ አዲዮስ ፕሮ ኢቮ 3 ጫማ ለውጤቱ ትልቅ አስተዋጽኦ አድርጓል። 97 ግራም ብቻ የሚመዝነው ይህ ጫማ ከአንድ ቸኮሌት ባር ያነሰ ክብደት ያለው ነው። ከቀድሞ ሞዴል በ30 በመቶ የቀለለ እንደሆነም ተነግሯል። ጫማው የካርቦን ፋይበር ክፈፍ በስፖንጁ የውጭ ጠርዝ ዙሪያ በመኖሩ ሯጩን ወደፊት የመገፍተር አቅሙ እንደሚጨምርም ተነግሮለታል። ዮሚፍ ቀጀልቻ፣ ትዕግስት አሰፋና ሴባስቲያን ሳዌ ሁሉም ይህንን ጫማ አድርገው ተወዳድረዋል። ሁሉም ደግሞ አሸንፈዋል። ሌላኛው ሚስጥር ደግሞ የአትሌቶቹ የፍጥነት ስልት ነው። ሴባስቲያን ሳዌ የመጀመሪያውን የውድድሩን አጋማሽ በ1 ሰዓት ከ29 ሰከንድ ካጠናቀቀ በኋላ ሁለተኛውን አጋማሽ በ59 ደቂቃ ከ01 ሰከንድ በሆነ ፈጣን ሰዓት አጠናቋል። በተለይ ከ35 እስከ 40 ኪሎ ሜትር ያለውን ርቀት በ13 ደቂቃ ከ42 ሰከንድ በመሮጥ የታየው የፍጥነት ጭማሬ ለስኬቱ ወሳኝ ነበር። ይህ ማለት ሳዌ በአማካይ 1 ኪሎ ሜትርን በ2 ደቂቃ ከ45 ሰከንድ ሮጧል። ሌላው የብዙዎች ጥያቄና ፍርሃት የነበረው የዶፒንግ ምርመራና የውጤቱ ተአማኒነት ነበር። ለዚህ ታሪካዊ ውጤት ተአማኒነት ሲባል ሳዌ በውድድሩ ዋዜማ ባሉት 2 ወራቶች ውስጥ ብቻ 25 ጊዜ የደምና የሽንት ምርመራ ተደርጎለታል። አዲዳስ ለአትሌቲክስ ታማኝነት ክፍል ኤአዩ ተጨማሪ $50,000 በመመደብ የላቀ የምርመራ ሂደት እንዲያካሂድ በማድረጉ ውጤቱ በስፖርቱ ታሪክ እጅግ ተአማኒ ከሆኑ የዓለም ክብረ ወሰኖች መካከል አንዱ እንዲሆን አስችሎታል። የኢትዮጵያ የማራቶን እድገት ከአበበ ቢቂላ የ2 ሰዓት ከ39 ከ50 ሰከንድ ተነስቶ ዛሬ በዮሚፍ ቀጀልቻ 1 ሰዓት ከ59 ደቂቃ ከ41 ሰከንድ ደርሷል። በሴቶችም በትዕግስት አሰፋና በቅርቡ በባርሴሎና 2 ሰዓት ከ10 ደቂቃ ከ51 ሰከንድ ያስመዘገበችው ፎቴን ተስፋይ አማካኝነት ኢትዮጵያውያን የዓለም የማራቶን ድንበርን እንደገና እየጻፉት ይገኛሉ። እንዲህ አይነት ጥልቅ መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ ማድረግ አይርሱ። Jocelyn Jepkosgei pushed her all the way here on the streets of London, but in the end it's going to be a second consecutive London Marathon victory for Tigist Assefa of Ethiopia, the 3rd fastest woman of all time. She's already the women's only world record holder, and she's going to lower that mark by 10 seconds. What a run from Tigist Assefa. Helena Beery, in her London Marathon debut, smashes her lifetime best, dips underneath 2:16, and Jocelyn Jepkosgei makes it 5 consecutive podium finishes at this race. Wow, the fist pump from Assefa. She knew she had a tough task today, and just a note to say, yes, she took 10 seconds off that women's only world record, but Paula Radcliffe's course record survives, impossibly survives another year. I think the racing got the better of these athletes as they went into the penultimate mile there. Look at the emotion from Assefa. There was that 5:03 from Helena Beery. She had a go at breaking everyone, and then they just slowed down. They looked at each other. A brilliant podium and a wonderful, calm, composed win from Assefa. Yeah, what a performance from all 3 ladies. They absolutely took to the roads of London and gave it an absolute pelting. For so long they were operating at 2:12, 2:13 pace. And as you say, I think the competition just got in the way of an even faster and a course record time of Paula's, as you say, stands for another year. But that's the nature of the beast. You need competition to stay hot and the pace to stay hot. But she takes the tape for the 2nd year running, and I think that will mean the world to her, and she's really cementing herself, Tigist, as one of the greatest marathon runners we've seen in modern times. That was the dynamic we spoke about, Chris. The fact that, Norway has got 2 minutes to cover 600 metres. He is going to go underneath 2 hours. Remember all the effort, all the science, all the calculations that went into Eliud Kipchoge and those sub-2 challenges, the Breaking 2 project. They poured everything into that. Pacemakers,
science, nutrition. It wasn't a legal race. They had to do things with pacemakers that you're not allowed to do. But Sarway here in a real race, a world marathon major. He had pacemakers till around about halfway, but this from Sebastian Sarway is absolutely brilliant. There was talk of the course record 2:01.25 by Kelvin Kiptum back in 2023. That has been decimated. The world record of Kelvin Kiptum, 2 hours 35 seconds. Everyone looked to Kiptum to see, could he do a legal sub-2? Unfortunately, the Kenyan athlete, his tragic death in 2023 left us wondering, was anyone going to ever break 2 hours in a true run race? And today, Sebastian Sarway has taken London Marathon by the scruff of the neck, and he has sprinted away from a world-class field. It's Sarway versus the clock. He's going to do it. We are going to see a legal sub-2-hour marathon to Sebastian Sarway. It's the world record by nearly a minute. Wow. And just What behind have we him, seen? Yomif Kajalcha. Can we possibly see him under 2 hours? It's going to be mighty close. It is sub-2 hours for Yomif Kajalcha. That is the fastest debut ever. I mean, that doesn't matter. It's the second fastest time ever. I don't care. He finished about second. He's debuts. broken 2 and finished second. What have we just witnessed? I'm absolutely speechless. I want to see if Kiplimo finishes inside Kipton's world record. Hopefully we'll pan back and see that. But we've just seen 2 men break 2 hours. Kiplimo coming through now. Hopefully he's got a chance to break the old world record here. This race has lived up to everything and more. Kiplimo's got to be left scratching his head. He's run a world record, what would have been a world record a minute ago, and he's come in 3rd place. He's got to be looking at that watch.